ሄሎ ሄሌን ፍቅር የት ነህ? ቤት ነኝ ተኝቻለሁ። አይ ዛሬ እንዳትጠብቀኝ ነበረ። ከበሚ ጋር ነው ማድረው። በሚማ በሚ ግንባሯ ላይ ንቅሳት ያለባት በቃ ከሷ ጋር ነው ማድረው። እንዳትጠብቀኝ እሺ። በቃ ነግሬኝ እንደማሳየው ጀግና ነሽ። ምን አለችክ? ካንቺ ጋር ናት። ከማን ጋር? ካንቺ ጋር። አባ አባዬ ሰማው እኮ የመጀመሪያውን አውቄ እኮ ነው ዝም ያልኩ። አባዬ የሆነ ነገር ላስቸግር ነበረ። ምንድነው ደግሞ? ጫማ ግዛልኝ። እሺ ስንት ነው ደግሞ? 4000 ብር። ኦሪጂናል ጫማ ነው የምገዛው። 4000 ብር ደግሞ ዜን ኦሪጂናል ጫማ ያው 2000 ብር ነው ያለኝ። ይሄ ነው እንዴ አባዬ? በ2000 ብር ምን አንድ እግር ጫማ ገዝቼ እንድመጣ ነው እንዴ? አዋ ኧረ እባክሽ አሎ ደርተናልሽ። እዚህ ጋር ነው። ኧረ ችግር የለውም። ይሄ ቤት ነው? አዎ ይሄ ነው። ነግ እሺ ያው እዚህ ጋር ላድርግልሽ። ያው ናግባ ሻይ ቡና እንበል። ኧረ ሻይም ቡናም አልወድም። ኧረ ናግባ። አንተ ደግሞ ሻይ ቡና ኩስል ያው ሻይ ቡና ማለት አይ ማለት ስለምቸኩል ነው። ከተለም የምር ስለምቸኩል ነው። እሺ እማ አመሰግናለሁ። እርግጠኛ ነህ ግን ነው ቤት አለ? ተቆልፎበታል እኮ ቤት። የሳዘር የሚባል ነገር ቤት የለም። ከርቢት ላይተር ምናምን ስቶቭ ራሱ ቤት አይጠቀምም ለሱ ተብሎ ማለት ነው። እና በቃ ቤት ነው የሚሆነው፣ የትም አይሄድም። አይ እንደዛ ከሆነማ ቤት ነው፣ የትም ሄድ አይችልም። በቃ እንየው ነው አታ ቻልኩም እኮ 400,000 በላይ ፎሎወር የነበረው አካውንቴ ስለተዘጋብኝ ይሄን ፎሎ እያደረጋችሁ አበረታቱ። ወይዶ ግን እኔ ሐኪም እንዴት አድርጌ አላውቅም። ማለት የሆነ እንዴ አጉል ባህር የለብም ምናምን በቃ ምን አይነት ጸባይ እንዳለክ። ቆይ ግን ምንድን ነው የምትፈልገው ከኔ? እንዴ ምን እፈልጋለሁ? ንጹህ ልብሽን ነው። ወይኔ ምንድን ነው የሚሻለኝ ነው? ምን ላድርግልክ? እንጃ ብቻችን ነው። እሺ ነው ችግር አለ? እሺ ወደ ቤት እንሂድ። እሺ አዎ ዶክተር ልቡ ተይገንቷል። ቀስ በቀስ ነው ታዲያ። ኩላሊት ደግሞ ቀስ ብለን ነው የምናገኘው። ሱሪ ባንገት አትሁንብኝ እንጂ። ይሄን ሱስ አቁም አንተ። እድሜ ልክህን ሲጃራ ትልቅ ሰው አይደለ? 27 ዓመት ታጨሳለህ እንዴ? እኔ ገንዘብ ኖሮኝ ገንዘብ ቢኖረኝ አሁን ነበር የምወስደው። እኔ ውድ ሆኖብኝ ነው። በጣም ርካሽ ማገገም ያውቃል። እርግጠኛ ነሽ? ነፃ በለው ማርያምን እንውሰደው ብቻ። አንተ 27 ዓመት ስታጨስ በእናትህ። ኧረ በእናትህ አንተ እመታለሁ። ግባ አስጠኝ። አዎ እዚህ ነው እንዴ? ያው እሱ ራሱ ያዥ ሂዱ በቃ ስማት ናት። ለመመዝገብ ነው እዚህ አገጋሚ። ያው እሱ ራሱ አገጋሚ እኮ ነው። አተውም እንዴ ሳብ አድርግ እንጂ። እና ዛሬ እኔ ቤት ነው የምንሄደው። አይ ፒሪድ ላይ ነኝ። እስከ ሰኞ ምን አይመስልኝ? እና ለምን ቀድመሽ አልነገርሽኝ? ማለት በቃ ለዚህ ነው የምትፈልገኝ? በጣም ወራዳ ባለጌ ነሽ። ያምሻል እንዴ? ምንድነው የምታወሪው? እኔ እኮ ለምን ቀድመሽ አልነገርሽኝ ያልኩት ስመጣ ኮካ ቸኮሌት እንደገዛልሽ እኮ ነው። በቃ እንደዚህ ነው የምታስቢኝ ማለት ነው? በጣም ነው ያናደድሽኝ። እሺ አሳፋርልሽ። እንዴት እስኪ ያበቃልኝ ድረስ እንዳታወሪ። ወይ እስከ መቼ? አላውቅም። እስከ ሰኞ ምናምን። 400,000 በላይ ፎሎወር የነበረው አካውንቴ ስለተዘጋብኝ ይሄን ፎሎ እያደረጋችሁ አበረታቱ። ያኔ ፍቅር እኔ ግን አስቀያሚ የሚባል አይመስልም እንዴ? ሁለተኛ እንደዚህ እንዳትዪ አላልኩሽም? ሰው ፊት የኔ ፍቅር እንዳትዪ አላልኩሽም? በሂጂ አሁን ከፊት እመጣለሁ እኔ። የኔ ፍቅር በጣም እየዋሰብህ እኮ ነው። ቆይ ለምን እሺ ብለኸኝ ሐኪም ቤት አንሄድም? አይሆንም። እኔ ሐኪም ቤት አልሄድም። የድሮ ፍቅረኛዬን ሐኪም እንደገደለብኝ አታውቂም? ደግሞ እንዴት ነው የድሮ ፍቅረኛ ሐኪም ሞተችው? ይኸውልሽ አንድ ቀን ደህና እየተጫወትን ልብ ድካም አለባት። ድንገት ደከማት። ከዛ ቶሎ ብዬ ሐኪም ቤት ወሰድኳት።
ሐኪሙ ቼክ አረጋት ምናምን አይ ደህና ናት ምንም አልሆነችም ሄዱ አለን። 20 ደቂቃ በኋላ መንገድ ላይ ሞተች። ልብ ድካም አይደለም መኪና ገጭቷት ነው እንጂ። ታዲያ ይሄንን እኮ በሐኪሙ ማሳበብ አትችልም እንዴ? መኪናውን ሲነዳው የነበረው እኮ ሐኪሙ እኮ ነው።